በዋነኝነት አራት አይነት ትሬደሮች አሉ። አንደኛው ስካልፒንግ ትሬደር የምንለው ነው። ሁለተኛው ዴይ ትሬደር፣ ሶስተኛው ስዊንግ እና ፖዚሽን ትሬደር የምንላቸው አሉ። ስካልፒንግ ትሬደር የምንላቸው ምንድነው? በተወሰነ ታይም ፍሬም ላይ ወይም ደግሞ በተወሰነች ሚኒት ላይ ማርኬቱን ቶሎ ቶሎ እየገቡ እየወጡ ወይም ባይና ሴል እያሉ በመሀል ያለውን ልዩነት ትርፍ የሚይዙ የሆኑ ሰዎች ስካልፒንግ ትሬደር እንላቸዋለን። ወራቦ ዴይ ትሬደርስ፣ ዴይ ትሬደር ደግሞ ኦፕን እና ክሎዝ የሚያደርጉት በምንድነው? ሰም ዴይ ነው ማለት ከቀኑ የሆነ አክል ክፍሉን ትሬዱን ይይዙትና ሆልድ አድርገው መልሰው የሚሸጡ የሆኑ ሰዎች ናቸው ዴይ ትሬደር የሚባሉት ማለት ነው። ሰላም ጋይስ እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ይሄ ሮሚ ትሬዲንግ ነው። እኔ ሮሚ ነኝ። ዛሬ ስለ ፎሬክስ ትሬዲንግ ምን ይመስላል ወይስ ምንድን ነው የሚለውን ነገር በደንብ የምናየው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ሜንሊ ዋትስ ፎሬክስ ትሬዲንግ ነው። ትሬዲንግ በአጠቃላይ ምን ማለት ነው? በአማርኛው ስናመጣው ናውራው አየር ላይ አሁን ላይ ሃይፕ ሆኖ በየሶሻል ሚዲያ በደንብ ሞቅ ተደርጎ እየተወራ ያለው ስለ ትሬዲንግ ነው። ትሬዲንግ ላይ እኔ የ3 ዓመት ልምድ አለኝ። ሜንሊ ፎሬክስ ላይ ፎከስ ያደረገ ማለት ነው። ትሬዲንግ ምንድን ነው የሚለውን ወይም ደግሞ ፎሬክስ ለምትጀምሩ ልጆች ፎሬክስ ትሬዲንግ ምንድን ነው የሚለውን ነገር በአጭሩ ማብራራላችሁ ይሆናል እና ምን አይነት የፎሬክስ ትሬደሮች አሉ የሚለውንም በዛችሁ እናብራራ ይሆናል። ይሄ አብሶሉት ቢግነር የሆናችሁ ወይም ደግሞ ጭራሽ አዲስ ፎሬክስን ዛሬ ላይ የምታውቁ የሆናችሁ ሰዎች ወይም ቻርት ከፍ ሲል ዝቅ ሲል የሆነ የተሳለ ስዕል ምናምን ስታዩ ምንድን ነው ይሄ ነገር ለምትሉ ለሆናችሁ ሰዎች ይሄ እንደ አዲስ መነሻ ቪዲዮ ነው ማለት ነው። ማለት ለእናንተ ይጠቅማችኋል ብዬ ማስበው ቪዲዮ ነው። ፎሬክስ ትሬዲንግ በጣም ብዙ የተለቀቁ ቪዲዮዎች አሉ። ሜንሊ ቀለል አድርገን ለመያዝ ያክል 2025 ላይ ትሬዲንግን መጀመር የምታስቡ ሰዎች ምን ማለት እንደሆነ በቀላሉ አስረዳችሁ። ፎሬክስ ትሬዲንግ ማለት ባጭሩ ፎሬን ኤክስቼንጅ ትሬዲንግ ማለት ነው። የውጭ ምንዛሬን መገበያየት ማለት ነው። ያ ማለት ምንድነው? ብዙ ሰው በተሳሳተ መንገድ ሊረዳ ይችላል። ይሄ ማለት ምንድነው? በዋነኝነት ዶላርን በዩሮ ዩሮን በዶላር የተለያዩ የሆኑ ማርኬት ላይ ያሉ ብሮችን ዓለም ላይ ያሉ ብሮችን አንዱን በአንዱ ማለዋወጥ ማለት ነው። ይህ ማለት ግን ካሽኛ አይደለም የምናለዋውጠው። ይሄ የተሳሳተ አስተሳሰብ ነው። ብዙዎች እንደዚህ የደከመ አስተሳሰብ ሳይ ነው ማለት አንዳንድ ሚስ አንደርስታንዲንጎች ይፈጠራሉ ማርኬት ላይ እና ሜንሊ ፎሬክስ ትሬዲንግ ማለት ምን ማለት ነው? ፎሬን ኤክስቼንጅ ትሬዲንግ ያው ፎሬን ኤክስቼንጅ ትሬዲንግ ነው። ነገር ግን ምን ማለት ነው? እኛ ማርኬቱ ላይ ስንመጣ ትሬድ የምናደርገው ዶላርን በዩሮ ዩሮን በዶላር ሲባል እዚህ ጋር ሚስ አንደርስታንዲንግ አለ። አክቹሊ ዶላርን በዩሮ ነው የምንገዛው ፎሬክስ ትሬዲንግ አይደለም። የኛው ማርኬት ላይ ከተቀመጠን ይህ ማለት አይደለም። እኛ ፖዚሽን ትሬደር ነው። ፖዚሽን ሚንስ የወደ አማርኛው ስናመጣው የሆነን ቦታ ዋጋ ያለውን ዋጋ ምንገዛ ሰዎች ነው። የሆነ ላይ ለምሳሌ 1.25 ላይ ያለ ገዝተነው ከነበረ 1.26 ሲል መሸጥ ወይም 1.28 ሲል መሸጥ ማለት ነው። ፖዚሽኑን ነው የምንገዛው እንጂ አሴቱን አይደለም የምንገዛው። እዚች ጋር ፎሬክስ ትሬዲንግ ላይ ትንሽ መረዳት ያለብን ነገር ብዙ ሰዎች የተሳሳተ አመለካከት ስላላቸው ነው። ያንን አንድ ሚስ አንደርስታንዲንግ ስላለ ትንሽ ክሊር ለማድረግ አክል ፎሬን ኤክስቼንጅ ትሬዲንግ በዋነኝነት ምንድነው? ፖዚሽን ነው የምንገዛው። አብዛኞቹ ትሬደር የሚባሉ የማይረዱት ነገር አለ ወይም ደግሞ ትንሽ ጀማሪ የሆኑ ሰው ትንሽ ግራም ያጋባ ነገር አለ እና በዋነኝነት ምንድነው የተፈለገው? በቃ ፖዚሽን ነው ትሬድ የምናደርገው ነው። ፖዚሽን የሆነን ፖዚሽን ነው የምንገዛው። ያ ፖዚሽን ከዛ እኛ ከገዛንበት ፖዚሽን ዝቅ ካለን ከስራለን፣ ከፍ ካለ ደግሞ ተርፋማ እንሆናለን እና ሜንሊ ብዙ ስህተቶች ስለማይ ነው ስለዚህ ነገር ትንሽ ክሊር እናድርገው ብዬ ነው። ሁለተኛ ነገር ምንድነው? ምን አይነት ትሬደሮች አሉ ወይም ደግሞ ስንት አይነት ትሬደሮች አሉ የሚለውን ነገር የምናየው ይሆናል። በዋነኝነት 4 አይነት ትሬደሮች አሉ። አንደኛው ስካልፒንግ ትሬደር የምንለው ነው። ሁለተኛው ዴይ ትሬደር፣ ሶስተኛው ስዊንግ እና ፖዚሽን ትሬደር የምንላቸው አሉ። ስካልፒንግ ትሬደር የምንላቸው ምንድነው? በተወሰነ ታይም ፍሬም ላይ ወይም ደግሞ በተወሰነች ሚኒት ላይ ማርኬቱን ቶሎ ቶሎ እየገቡ እየወጡ ወይም ባይና ሴል እያሉ በመሀል ያለውን ልዩነት ትርፍ የሚይዙ የሆኑ ሰዎች ስካልፒንግ ትሬደር እንላቸዋለን። ወራቦ ዴይ ትሬደርስ፣ ዴይ ትሬደር ደግሞ ኦፕን እና ክሎዝ የሚያደርጉት በምንድነው? ሰም ዴይ ነው ማለት ከቀኑ የሆነ አክል ክፍሉን ትሬዱን ይይዙትና ሆልድ አድርገው መልሰው የሚሸጡ የሆኑ ሰዎች ናቸው ዴይ ትሬደር የሚባሉት ማለት ነው። ስካልፒንግ ከዴይ ትሬድ የሚለዩት ምንድነው? ሁለቱም በቀኑ ላይ አክቹሊ ትሬድ የሚያደርጉት ነገር ግን ምንድነው? ስካልፐሮች በሚኒት ነው ማለት ዋን ታይም ፍሬም ላይ ወይም በአንድ ደቂቃ ውስጥ ማርኬቱ ምን ያክል ተንቀሳቀሰ የሚለውን ባይና ሴል እያደረጉ በጣም በፍጥነት ማርኬቱን የሚሰበስቡ የሆኑ ወይም ከማርኬቱ ለሚያገኙትን ትርፍ የሚሰበስቡ እና ሲከስሩም ልክ እንደዛ የሚከስሩት የሆኑ ትሬደሮች ስካልፒንግ ትሬደር ይባላሉ። ሁለተኛው ዴይ ትሬደር ያልኳችሁ አንድን ትሬድ በ24 ሰዓት ውስጥ ሆልድ አድርገው በዛ መሀል ላይ የሚሸጡና የሚገዙ የሆኑ ሰዎች ናቸው ዴይ ትሬደር የምንለው። በአንድ ቀን በምንለው ጊዜ ውስጥ ያንን ትሬድ ለምሳሌ ጠዋት ላይ ለንደን ሴሽን ላይ ወይም ደግሞ ጠዋት ላይ በኛ አቆጣጠር ጠዋት ላይ ከገቡ ኒውዮርክ ላይ የሚወጡ ሰዎች ለምሳሌ
እነዚህ ዴይ ትሬደር ብለን እንላቸዋለን። ሆል አርግተው ለአንድ 6-7 ሰዓት ለ12 ሰዓት ሊሆን ይችላል አንድ ቀን ውስጥ ያንን ትሬድ ሆል የሚያደርጉ ሰዎች ዴይ ትሬደር እንላቸዋለን። ስዊንግ ትሬደር ደግሞ የምንላቸው ምንድነው? አንድን ትሬድ ከገቡት ለተወሰኑ ቀናት ወይም ደግሞ ሳምንታት ያንን ትሬድ ሆል የሚያደርጉ ሰዎች እንላቸዋለን ስዊንግ ትሬደር እንላቸዋለን። ለሳምንታት ወይም ለቀናት ያንን ትሬድ ሆል የሚያደርጉ ሰዎች ስዊንግ ትሬደር እንላቸዋለን። ፖዚሽን ትሬደር ደግሞ ለምንላቸው ሰዎች ምን አይነት ናቸው? አንድን ትሬድ ፐር መንዝ ወይም ደግሞ ፐር ይር የሚይዙ የሆኑ ናቸው። ለአንድ ወር ወይም ደግሞ ለአንድ ዓመት ያክል ምናምን ወይም ደግሞ ለወራቶች ያክል ሆል የሚያደርጉ ሰዎች ፖዚሽን ትሬደር ይባላሉ። እንደ መጀመሪያ ስለዚህ ስለ 4 አይነት ነጋዴዎች ካወቅን ይበቃናል። ፎር ኔክስት ታይም ስለተለያዩ ስለ ፎሬክስ ትሬዲንግ እንዴት ይሰራል፣ ፎሬክስ ትሬዲንግስ ኢን ዲቴል ደግሞ ምን ይመስላል የሚለውን ነገር ምናየው ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ ማስተካከለው የሚስተካከልላችሁ ወይም እንዲቀርብላችሁ ስለ ትሬዲንግ ስለ ክሪፕቶም ሊሆን ይችላል እንዲገለጽላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። Until next time, see you.